በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተነሳ ከፍተኛ የወንጌል ሪቫይቫል ምክንያት ጌታ ኢየሱስን ካገኙና አሁን ላይ የወንጌል አርበኛ ከሆኑ መካከል ዋነኛው መጋቢ በጋሻው ደሳለኝ በዛሬው ዕለት ለዘመናት ታፍኖ የቆየውን የኦርቶዶክስ ቤተክርስቲያንን ጉድ በአደባባይም ዘርግፎታል። ጅብ በቀደደው ውሻ ይገባል እንዲሉም የሀገሬ ብሂል የኦርቶዶክስ ቤተክርስቲያን ጳጳስ የጌታን ቤዛነት ተናግረው መገፋታቸውን ተከትሎም ያልተጠበቀና አስደንጋጭ መልእክትን ለቤተክርስቲያንም አስተላልፏል። የጎረቤት ሌባ ካልታየ ይሰርቃል ከታየ ይስቃል ይባላል። አይናችሁን ያዙና እናሞኛችሁ አይባልም። ቤተክርስቲያን ድንጋይና ጽድም አይደለችም፣ የአማኞች ህብረት ነው። እነዚህ ያልተቀጡ ያልተቆነጠጡ ጠዋት የሚዘምሩ ማታ የሚዘፍኑ ጠዋት የሚያስቀድሱ ማታ የሚረክሱ በአንድ እጃቸው ለታቦት በአንድ እጃቸው ለጣዖት የሚሰዉ ማን በሞተው ማን ይወድሳል፣ ማን ዋጋ በከፈለው ማን ጀግና ይባላል፣ ተጠንቀቁ አሁንም እነግራችኋለሁ ስሙ ሲልም ቁጣ ባዘለ አንደበትም መልእክቱን ለኦርቶዶክስ ቤተክርስቲያን አስተላልፏል። የመጋቢ በጋሻው ቁጣን የወለደው መልእክቱ ምን ይሆን? ለቤተክርስቲያን ያስተላልፈው መልእክትስ ምን ይመስላል? የሚሉትንም ከራሱ አንደበት በቆይታችሁ ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። እግዚአብሔር አምላክ በኢትዮጵያ ቤተክርስቲያን ታሪክ በየዘመናት በሃይማኖት ስርዓት የተሸፈነውን የተከደነውን የኢየሱስ ክርስቶስ አዳኝነት የማጉላት ስራ የታድሶ እንቅስቃሴ እያስነሳ ወንጌል የገባቸው ለወንጌል ለመሞት ልብ ያላቸውን እየመረጠ ሲያቀጣጥል መኖሩ ታሪክ በሚገባ መዝግቦታል። ከ1426 እስከ 1460 የቆየው የዘርዓ ያዕቆብን አገዛዝ ዘመን የተፈታተነ በዘመኑ ከፍተኛ የሆነን የታድሶ እንቅስቃሴ ያመጣው አባ እስጢፋኖስና የተከታዮቻቸው የታድሶ እንቅስቃሴን ጨምሮ የአማኑኤል ቤተክርስቲያንን የወለደው ሚሊዮኖችን ወደ ጌታ ያመጣው የታድሶ እንቅስቃሴ እንዲሁም በዘጠናዎቹ መጨረሻ በነመጋቢ በጋሻው ደሳለኝም የተቀጣጠለው እንቅስቃሴን ጨምሮ እጅግ ብዙ የዳኑበት ወደ እውነተኛ ወንጌልም የመመለስ ስራ ኢየሱስን ብቻ የማክበርና የማንገስ በጸጋውና በእምነታቸው መዳን የሰበኩ እውነተኛ ሪቫይቫሎች በኢትዮጵያ ምድር ይታወቃሉ። እነዚህ እንቅስቃሴዎች ታዲያ የብዙዎች ሕይወት የተከፈለባቸው፣ ብዙዎች የተሰዉባቸው፣ እልፎችም የሞቱባቸው እውነተኛ የወንጌል እንቅስቃሴም ነበር። ይህን የተናገርነው ታዲያ እንዲሁም አይደለም። ከሰሞኑ በፍኖተ ጽድቅ ላይ በመቅረብ የክርስቶስን ቤዛነት አጉልተው ያሳዩት አባ ገብርኤል ኢየሱስ ቤዛችን ነው ሲሉ በተናገሩት ንግግር ላይም ከባድ ዛቻና ስድብ የደቦ ፍርድ ማስተናገዳቸውም ይታወሳል። ሆኖም ግን ለዘመናት ቤተክርስቲያንን ሸፍኗት የነበረው ሰዎችን ያገነነው ፍጡር አምላክን ቦታ የተኩ ከማዳን ወንጌል ይልቅ ስፍራን ይዞ ሲሰበክ የኖረ ለምዕተ ዓመታትም ሲመለክ የነበረ መጽሐፍ ቅዱስ የማያውቀው ተረት ሁሉ አሁን ላይ ይገለጥም ጀምሯል። ሁሉም አይኑን ከፍቶ መመልከት ጌታን ብቻ ማምለክም ጀምሯል። ይህንንም በኦርቶዶክስ ቤተክርስቲያን የታገዱት አባትም በተግባር መስክረውታል። ታዲያ ይህን የመሰከሩት እሳቸው ብቻ ሳይሆኑ በዘጠናዎቹ ታላቅ መናወጥን በቤተክርስቲያን ላይ ያነሱት የቤተክርስቲያን አውደ ምሕረትና ምስባኮችን ተቆጣጥረው የነበሩት ነገር ግን ኢየሱስ በማለታቸው ብቻ አይንህን ላፈር የተባለው የቀድሞው የኦርቶዶክስ ቤተክርስቲያን ዘማሪ ዲያቆን በጋሻው የዛሬው የወንጌል አርበኛ መጋቢ በጋሻው ደሳለኝ በእኚህ አባት መገፋት መሰደብና ብዙ የጥላቻ ቃላት መሰንዘርን ተከትሎም አዎ ቤዛችን ኢየሱስ ነው፣ ስለምን ትቃወማላችሁ? ጳጳሱ ትክክል ናቸው፣ ቤቱን ስለሚያውቁት መጀመሪያ መረጋጋት አለብህ አሉ። መልአኩም መጀመሪያ ማርያምን አትፍሪን ያላት። ማርያም ቤዛ ለመባል መስቀል ላይ መሞት አለባት፣ እሷ ግን መስቀል ላይ አልሞተችም። ኃጢአት የጠየቀው ሞትን ነው፣ ለዛውም የመስቀል ሞትን። ለዚህ ደግሞ ኢየሱስ በቂ ነው። ማርያም ቤዛን ስለወለደች ቤዛ አትባልም። እንደዚህ ከሆነ እኮ ግንበኛን የወለደች እናትም ግንበኛ ልትባል ይሆን? በዛ ቤት ያሉ ሁሉ የሚመሩት በመንፈስ ቅዱስ ሳይሆን በስልክ ነው። አትሰበሰቡም፣ የሆነ ነገር አታርጉም ሲባሉ ነው የሚንቀሳቀሱት። በእኚህ አባት ላይም የስድብ ውርጅብኝ ነው የወረደባቸው። ይህ የሆነው በሃይማኖት አባት ላይ ነው። ቤቱን ስለማውቀው አስረግጬ ልንገርህ፣ እዛ ቤት እስካለ ከሐሰታቸውና ከጥፋታቸው ጋር እስከ ተስማማ ድረስ አንተ መልአክ ቅዱስ ነህ እንሰዋለህ እስክትባል ድረስ ትሆናለህ። እግር ግን ከዛ ቤት ከወጣ ወይንም ትንሽ ሳት ብሎ እንዲያለ ነገር በዛ መሃል ሆነ ካሰማ ከመቼው ከአንቱ ወደ አንተ ነገሮ እንደሚቀየር ማመን ያቅታል። እና እዛ ቤት ውስጥ መንፈስ ቅዱስ እየሰራ ነው ብዬ ልመን? ቤተክርስቲያን የሚባለው እኮ ድንጋይና ጽድ አይደለም፣ የአማኞች ህብረት ነው። እነዚህ ያልተቀጡ ያልታረሙ ያልተቆነጠጡ ጧት የሚዘምሩ ማታ የሚዘፍኑ ጧት የሚያስቀድሱ ማታ የሚረክሱ በአንድ እጃቸው ለታቦት በአንድ እጃቸው ለጣዖት የሚሰዉ ማን በሞተ ማን ይመለካል? ማንስ በቆሰለ ማን ይወደሳል? ማን ዋጋ በከፈለ ማን ጀግና ይባላል? ይህን በስድብ አታስቆሙትም። ይህን በውግዘት አይቆምም። ማንም መሰብሰብ መብቱ ነው። ሃይማኖት ሲሰበሰብ ይህ የመጀመሪያ አይደለም። ዘላለም ዓለሙን የሃይማኖት ባህሪውና መልኩ ይነው ኢየሱስ ቤዛ ይሆነልን ብቻውን ነው። እውነታውን እየመረራችሁም ዋጡት ሲል እጅግ ቁጣን ባዘለ አንደበት ተሞልቶም
መልእክቱን ለኦርቶዶክስ ቤተክርስቲያን አስተላልፏል። ታዲያ ሙሉ መልእክቱ ምን ይሆን? ከመጋቢ በጋሻው አንደበትም አድምጠን እንመለስ። እግዚአብሔር ይመስገን። እንግዲህ የሚወራው ስለ ዘላለም ሕይወት ከሆነ የሚወራው ስለ ጽድቅ ከሆነ የሚወራው በክርስቶስ ኢየሱስ ስለገባንበት የመዳን ዓለም ከሆነ ከጌታችን ከኢየሱስ ክርስቶስ ውጪ ቤዛ የሚባል ነገር የለም። በቃ እኛ አሁን ስለ ጫማ ቤዛነት እያወራን አይደለም። እኛ አሁን ስለ ገንዘብ ቤዛነት እያወራን አይደለም። አሁን እኛ ስለ ሙሴ ቤዛነት እያወራን አይደለም። እነዚህ ሁሉ አይመለከቱም። እኛን የሚመለከተን በደሙ የዋጀን ከጨለማ ስልጣን ያዳነን ወደሚደነቅ ብርሃን ያወጣን አሁን በግርማው ቀኝ ተቀምጦ ያን የክብር ስፍራ በእርግጠኛነት ላወረሰን ስለሱ ነው የሚመለከተን። አንድ ቤዛ ነው ያለው፣ እርሱም ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ የዓለም ቤዛ ነው። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ በአደባባይ ለእግዚአብሔር የቀረበ ንጹሕና ቅዱስ መስዋዕት ነው። ይህንን አለመናገር አይቻልም። የሰሞኑን ማዕበል የሰሞኑን አውሎ ንፋስ ትመለከታላችሁ። ምን እየታሰበ ነው? ምን ለማድረግ እየተሞከረ ነው? ይህንን ቁጣ የቀሰቀሰው ይህንን አውሎ ንፋስ ያንቀሳቀሰው በእርግጥ ማን ነው? ምንድን ነው? ይሄ የሰው እንዳይመስላችሁ። ይሄ የሥጋና የደም አይደለም ባላ። ይህ ማለት ምን ማለት ነው? ደዌ የማያውቀው በንጽህና የተጠበቀ ለእግዚአብሔር ከልብ የሚቀርብ ንጹሕ መስዋዕት እንዲሆን ስለሚፈልግ ነው። ይሄ የሚያሳየው ምንድነው? ሊመጣ ያለውን ነውር አልባውን ቅዱሱን የእግዚአብሔርን በግ ነው። ክርስቶስ ነውር አልባ ቅዱስ ነው። ስለዚህ ቤዛ መሆን የሚገባው እሱ ነው። እሱ ነው። ሌሎቹስ የሰው ልጆች ሁሉ ነውር አለባቸው፣ ኃጢአት አለባቸው። በአዳም ኃጢአት ስር ነው ያሉት። ምንም እንኳን የቃላት ጫወታ በማድረግ ሃይማኖታዊ ልፊያዎች ብናደርግ እንኳን የሰው ወገን ሆኖ ኃጢአት ያላገኘው የለም። ንጹሕ ክርስቶስ ኢየሱስ ብቻ። በአንድ በኩል ድቀተ ባህሪ አለባት። የወደቀውን የአዳምን ሥጋ ይዛለች እያልክ ደግሞ በዚህ በኩል ደግሞ ቤዛዊት ዓለም ብትላት አይሆንም። ራሱ የምትናገረው ቃል እርስ በርሱ ይጋጫል። ቤዛ ለመሆን ንጹሕ መሆን አለበት፣ ኃጢአት ያላገኘው አለበት። ስለዚህ በሥጋዋ የአዳም ኃጢአት አለ ካልክ ኃጢአት ይቀጣል እንጂ ኃጢአት መስዋዕት ሆኖ ለእግዚአብሔር አይቀርብም። ሰምታል። ስለ ወንዱ ልጅ የቀናችሁ የሚመስላችሁም ሰይፋችሁን ወደ ሰገባው መልሱ ይላችኋል። ወንዱ ልጅ የማንንም እርዳታ አይፈልግም። የሰማይ መላእክትንም ቢሆን እርዳታ አይፈልግም። ቤዛ የሆነን የሞተልን ብቻውን ነው። የተነሳውን ብቻውን ነው። ያጸደቀንም ብቻውን ነው። ያከበረውንም ብቻውን ነው። ስለዚህ አምልኮ፣ ስግደት፣ ውዳሴም የምናቀርብለት ብቻውን ነው።